ዓለም ከደረሰበት የንጽህና አስተሳሰብ ይሄን ከተመለከተው ሊጠጣው ይችላል? አይችልም። አንዱን የክርስቶስን ደም በአንድ ጽዋ በአንድ መርፈ መስቀል እንቀበላለን። አሁን ሰው ከሚያስበው ዓለም ከሚያስብበት አስተሳሰብ ተነስተን ይሄን ምን ማይኮን እንቀበላለን? አንቀበልም። ኦርቶዶክሳዊነት ዓለም የጤና ነው ከሚለው የላቀ የከበረ መድኃኒት የሆነ ነገር ነው ያለን። ስለዚህ እይታችን መስተካከል አለብን። ይሄ ዓለም ያመጣብን ፈተና ነው። ዓለም እያመጣብን ያለው ፈተና ነው። ስለዚህ ኦርቶዶክሳዊ ሰው ወደ ዓለማዊነት ሲጠጋ እነዚህን እሴቶቹን ሁሉ ነው በማይሆን መነጽር እያየ ከነዚህ ምስጢራት እየራቀ ኦርቶዶክሳዊ ሰውነቱን የሚያጣው ማለት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ እንዲህ ያለው፣ ነገር ግን አለ መጨረሻው ዘመን የሚያስጨንቁ ወራቶች እንዲመጡ ይህን ወቁ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ምን የሚወዱ ይሆናሉ? ተድላን፣ በቃ ምቾትን፣ ምንም አይነት መከራ ምንም አይነት ፈተና እንዲያገኛቸው አይፈልጉም። ገንዘብን ይወዳሉ። ገንዘብን መውደድ ብቻ አይደለም እንደሆነ ተድላን የሚወዱ ይሆናሉ አለ። ተድላን የሚወድ ሰው ደግሞ ተመልከቱ፣ ምቾቱን የሚያስቀድም ሰው ደግሞ ተወል የትም ቢሄድ ነው እኮ ተመልከቱ፣ ከቤቱም ወጥቶ ከሚኖርበትም መንደር ወጥቶ ገዳምም ሲሄድ ምቾትን ይፈልጋል። ቤተክርስቲያንም ሲመጣ ምቾትን ይፈልጋል። ግን በምቾት እኮ አይደለም ጽድቅ የሚወረሰው። ስለዚህ ገዳም ሄዶ ሊንከባለል አይችልም። መሬት ላይ መጥቶ ሊተኛ አይችልም። ምቾቱን ነው የሚፈልገው። የተድላ ችግሩ ይሄ ነው። ሰው ዓለማዊ እየሆነ ሲመጣ ማለት ነው። ዓለማዊነትን የህይወቱ መርህ የነገሮቹ ሁሉ ማያ ማድረግ ሲመጣ ተድላን ስለሚሆን በምንም ተአምር ተመልከቱ፣ በምንም ተአምር ዋጋ መክፈልን አይፈቅድም። አይደለም ለሁለተኛ ወገን፣ አይደለም ለሶስተኛ ወገን፣ አይደለም መላለስባታለሁ አድጌባታለሁ ለሚላት ቤተክርስቲያን፣ አይደለም እየኖርኩባት ነው ለሚላት አገር ይቅርና ለራሱ ቤተሰብና ለወገኖቹ ዋጋ ሊከፍል አይችልም። ከቻለ እንደውም ቤተሰቦቹ ለሱ መስዋዕት ሆነው እሱ ማለፍ ነው የሚፈልገው፣ እሱ እንዲመቸው ነው የሚፈልገው። ይሄ ዓለማዊነት ውጤት ነው። ይሄ አንዱ ፈተናችን። ሁለተኛው የኦርቶዶክሳዊ ሰው ፈተና ክደት፣ ጥርጥርና አንጻራዊነት ነው። ክደት፣ ጥርጥርና አንጻራዊነት ነው። ይሄ አንጻራዊነት ሁልጊዜ በጣም ይሄ በዘመናዊው ዓለም በዘመናዊ ፍልስፍና የተለመደ አስተሳሰብ ነው። ተመልከቱ፣ በኦርቶዶክሳዊት ቤተክርስቲያን አስተምሮ እውነት ምንድን ነው? እውነት ፍጹም ነው። ፍጹም ነው። እውነት አንዲት ናት። ግን ምንድነው? ተመልከቱ፣ በዘመናዊው ዓለም ግን ምን መሰለ? እውነት አንጻራዊ ነው፣ ሪላቲቭ ነው። ለኔ ትክክል የሆነው ለሌላው ምን አይደለም ትክክል አይደለም ብሎ ነው የሚያምኑት። የሱ ትክክል ሞል ለኔ ትክክል አይደለም ብሎ ነው የሚያስበው። ተመልከቱ። ስለዚህ ከዚህ ተመልከቱ፣ ከዚህ የዘመናዊ ፍልስፍና ተነስቶ ሰው መለኮታዊ እውነትን ያ ፍጹም እውነት የሃይማኖት እውነትን እንኳን በአንጻር ነው የሚያየው። ስለዚህ ምን ይላል? አይ
የኔ ኦርቶዶክስነት ለኔ ትክክል ቢሆን ለሌሎቹ ትክክል ላይሆን ይችላል። ለፕሮቴስታንት ትክክል ላይሆን ይችላል። ለስምና ትክክል አይደለም። ስለዚህ ኖርማል ነው። ስለዚህ ያን ፍጹምነት ለድርድር ያቀርበዋል ማለት ነው። ስለዚህ እንዲህ አይነት ደግሞ ተመልከቱ፣ እንዲህ አይነት አስተሳሰብ ደግሞ ወደ ክደት ይወስዳል፣ ወደ ጥርጥር ይወስዳል። ይሄ የዚህ ዘመን አስተሳሰብ ነው። ተመልከቱ፣ ክደት በተለይ በዚህ ዘመን ተመልከቱ፣ ክደት ግዘፍ ነስቶና ተጽዕኖ እያደረገ በሃይማኖት ብቻ አይደለም። ተመልከቱ፣ የሃይማኖት ክደት ብቻ እኮ አይደለም፣ እርስ በርስ የመካካድ እርስ በርስ የመካካድ የነገሰበት ዘመን ነው። ተመልከቱ፣ በደንብ እስቲ ያስተውሏቸዋል። እርስ በርሳቸው ስትነጋገሩ አንድን ጉዳይ ብዙን ጊዜ ተመልከቱ፣ ግለሰባዊ መካካዶች አንዱ የሚመጣው ከምን ይመስላችኋል? ኃላፊነት ላለመውሰድ ሪስክ ላለመሸከም ብዙ ሰው ምን ይሆናል? መካድ ይጀምራል። ተመልከቱ፣ በተለይ አንድ ጉዳይ ተስማምተው በጋራ ተስማምተው በጋራ ፈጽመው በጋራ አድርገው ልክ ችግር ሲመጣ ምንድነው የሚሆነው? ተመልከቱ፣ ምን ያደርጋል? አይ እኔ አይደለሁም ብሎ የሆነ ሰው ላይ ያለብሳል። ይሄ አደገኛ ነው። ይሄ የዚህ ዘመን አንዱ መገለጫ ሆኖ ተመልከቱ። ይሄ ኦርቶዶክሳዊ ሰው ተመልከቱ፣ ምንድነው ኦርቶዶክሳዊ ሰው አንዱ መገለጫ ባህሪው ምንድነው? እርቱነት ነው ያለው አይደል? ባለፈው ታስታውሳል። እርቱነት ነው፣ ቀጥ ያለ ነው፣ እውነተኛ ነው፣ ነገሮችን አያመቻምችም። ያመነውን ነገር ይፈጽማል፣ ያመነውን ነገር ያደርጋል እንጂ በማንም ላይ ክደት አይፈጽም። ብዙ ሰው ግን ባልንጀራ በባልንጀራው ላይ፣ ጓደኛ በጓደኛው ላይ፣ የትዳር አጋር በትዳር አጋሯ ላይ ወይ አጋሩ ላይ፣ የሃይማኖት አባቶች በሃይማኖት ልጆቻቸው ላይ፣ የሃይማኖት ልጆች በሃይማኖት አባቶቻቸው ላይ ክደት የሚፈጽሙበት ክደት እየፈጸሙ ያሉበት ዘመን ይሄ ዘመን። ይሄ ሁሉ ክደት ግን ተመልከቱ ምን ለማሟላት ነው? ቁሳዊ ፍላጎት፣ ቁሳዊ ሰቀቀንን፣ የገንዘብ ፍቅርን፣ አምሮትን፣ ጊዜያዊ ጥቅምን ለማግኘት ይፈጸማል። ተመልከቱ፣ ይህ ሰው ኦርቶዶክሳዊ ሰው እንዳይሆን ያደርጋል። ይሄ በነገራችን ላይ ክደት፣ መካካድ፣ መጠራጠር በቤተ ክርስቲያን ታሪክ ውስጥ በተደጋጋሚ የተፈጸመ ነገራችን። አንድ ታሪክ ልንገራችሁ። የስድስተኛው የግብፅ ቤተክርስቲያን የኮፕቲክ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ቄርሎስ ይባላሉ። በምንኩስና ስማቸው አባ ሚናስ ይባላሉ። እኚህ አባት በጣም በንጽህናቸው በቅድስናቸው የሚታወቁ ናቸው። ከቅድስናቸው የተነሳ ብዙ ሕሙማንን ገና በምንኩስና እያሉ ይፈውሱ ነበር። በጣም ትጉ አባት ናቸው እና ከሳቸው በፊት የነበሩት ፓትርያርክ ብፁዕ ቅዱስ አቡነ ፖፕ ዮሳብ ይባላሉ። ያ የእሳቸው ዘመን ለግብፅ ቤተክርስቲያን ትልቅ ፈተና ነው። በጣም ሙስና የበዛበት፣ ቢሮክራሲው በጣም የበዛበት፣ ምዝበራው በጣም ስር የሰደደበት፣ ጎጠኝነቱ፣ ዘረኝነቱ በጣም ያየለበት፣ መካካድ፣ አንዱ አንዱን አሳልፎ መስጠት በጣም የነገሰበት ዘመን ነው። በማን ዘመን? በአቡነ ዮሳብ ዘመን። የኚህ የአቡነ ዮሳብ የቀኝ እጅ የሆነው ሜሌክ የሚባል ሰው ነበር። ማን ያልኳቸው? ሜሌክ ይባላል። በጣም አንድ ተመስገን የሚባል ልጅ ጥሩ አድርጎ ጽፎታል ይህን ታሪክ። ማን ይባላል? ሜሌክ ይባላል።
ሜሌክ ምንም አይነት የቤተክርስቲያን ትምህርት የለውም። ምንም ትምህርት አልተማረም እና ከገጠር አካባቢ መጣ። የአቡነ ዮሳብ የቀኝ እጅ ሆነ። ከዛ በአንዴ ቤተ ክህነቱን ተቆጣጠረው ቤተ ክህነቱ። ክደት፣ ጥርጥር፣ ውሸት ደግሞ በጣም መገለጫው ጠባዩ ነው። ስለዚህ ዛሬ አንዱን ወዳጅ ያደርግና በማግስቱ ሌላውን ደግሞ ይክደዋል። ይህ ሰው ተጽዕኖ እየመጣ በዛ በግብጽ ቤተክርስቲያን መንበረ ፓትርያርክ ውስጥ ተጽዕኖ እየጨመረ መጣ እና የትኛውንም ሹመት ለማግኘት በሜሊክ በኩል ነው የሚካሄደው። ይህ ሰው የገዳማትን ገንዘብ ይዘርፋል፣ ጉቦ ይቀበላል፣ ጉቦ ያስተላልፋል። የማይሰራው ስራ ነበር። የሚደንቃችሁ በአቡነ ዮሳብ ዘመን ከተሾሙ 19 ሊቃነ ጳጳሳት ውስጥ 16ቱን ገንዘብ ተቀብሎ ያሾመው ማን ነው? ሜሌክ ነው። ስንቱን? 16ቱ። ስለዚህ ሹመት የሚፈልግ ሰው ወደሱ ነው የሚመጣው። እንዲህ አይነት ጥቅሞችን ለማግኘት ሲፈጠሙ ምንድነው? ክደት ይፈጽማል። በጣም ባቀረቡት ሰዎች ላይ ክደት ይፈጽማል። ባመኑት ሰዎች ላይ ክደት ይፈጽማል። ይህን ያደርጋል ሜሌክ። በዚህ የተነሳ ብዙ በርካታ ገንዘብ ሰበሰበ። ገንዘብ ሀብት ከመፍጠሩ የተነሳ ካይሮ ውስጥ ወደ 4 ወደ እስክንድሪያ ደግሞ ወደ 3 ህንፃዎች ነበሩት። ማን? ሜሌክ። መጨረሻ ላይ አቡነ ዮሳብ አለፉ። አቡነ ቄርሎስ እኚህ አባ ሚና እሳቸው ፓትርያርክ ሆነው ተመርጠው ወደ መንበሩ መጣ። የሚገርማችሁ ነገር ሜሌክ አባ ሚና ገና በምንኩስና እያሉ የቅዱስ ሚናስን ገዳም በሚያሰሩ ሰዓት በጣም አሰቃይቷቸዋል። ማሰቃየት ብቻ አይደለም። ቅድም እንደነገርኳችሁ እኛ አባት በጣም የመፈወስ ጸጋ ስለነበራቸው ብዙ ሰዎችን ህሙማንን ይፈውሱ ነበር እና ስማቸውን ያጠፋ ነበር። እኚህ ሰው የሚፈውሱት እኮ ባጋንንት ነው እንጂ ጸጋ ተሰጥቷቸው አይደለም ሲል ነበር የነበረው ሜሌክ። በኋላ እኚህ ፓትርያርክ ሆኑ። ፓትርያርክ ሲሆኑ ገልበጣልና መጣ። ማን? ሜሌክ። ጥቅሙን ማስጠበቅ ነው የፈለገው። ስለዚህ አቡነ ቄርሎስን የሚቀርቧቸውን ደቀ መዛሙርቶቻቸውን ጧት ማታ ይጨቀጭቃቸዋል። ያው እኔ ቤተ ክህነቱን በደንብ ነው ማቀው። አቡነ ቄርሎስን ዙሪያቸውን የከበቧቸው ሰዎች ክፉ ሰዎች ናቸው። ብዙ ሊያሳስቷቸው ይችላል። እኔ እሳቸውን ማገዝ እፈልጋለሁ። ስለዚህ ንገሩኝና አቀራሩኝ ማለት ጀመረ። ይሄን የሚለው እኮ ከሃዲው ሜሌክ ነው የሚለው። ይሄን ተመልከቱ። ስለዚህ ያን የክደት ስራውና ወንጀሉን ማስቀጠል ፈልጓል። በኋላ የአቡነ ቄርሎስ ደቀ መዛሙርት ጭቅጨቃውና ንትርኩ ሲሰለቻቸው ለብፁዕ ወቅዱስ አቡነ ቄርሎስ ነገሯቸው። አባታችን ሜሌክ እርሶን ማግኘት ይፈልጋል፣ ደጋግሞ ጭቅጭቀን ምን እናድርግ አሉት። እና ሜሌክ በጣም ጠጪ ነው። አረቄ ካገኘ ሁሉ ነገር ይረሳል። ይህን ታሪኩን ያውቃሉ። ማን? አቡነ ቄርሎስ ያውቃሉ። እና መጣ አሏቸው። አዎ በሉ አንድ መለኪያ አረቄ ሰጣችሁ ሸኙት። ምን አሉ? ሸኙት። እኔ ላገኘው አልፈልግም። ቢችል ንስሐ ገብቶ ቢመለስ ነው። እንደተባለው አንድ መለኪያ አረቄ ሰጥቶት ፈልገው ሸኙት። መጨረሻ ላይ በጣም የሚያሳዝነው የሜሌክ ፍጻሜ የሆነው ምን መሰላችሁ? ያ ሁሉ ሀብቱ አልቆ ንብረቱ ጠፍቶ
ጎዳና ላይ ወጥቶ ለምኖ የከፋ ሞትን ነው የሞተው። የካዲዎች በሲያሌ ግፍ የሚፈጽሙ የሲያን ገንዘብ የሚዘርፉ የሚበሉ ሰዎች ፍጻሜያቸው የሜሌክ ዕጣ ነው። አሁን ብዙ ሰው እንደዛ ነው። ተመልከቱ። እኛ ቤተ ክህነት ብትሄዱ ብዙ ሜሌኮች ነው፣ አንድ ሜሌክ አይደለም የምታዩት። ተመልከቱ። ብዙ ሜሌኮችን የምናገኘው እኛ ጋር። ግን አንድም ቀን ነገ እንደ ሜሌክ ልንሆን እንችላለን እኮ አስቡ። ዛሬ መዝረፋቸውን ነው፣ ዛሬ መብላታቸውን ነው፣ ዛሬ መጠጣታቸውን ነው፣ ዛሬ ቤተክርስቲያን ላይ ክህደት መፈጸማቸውን ነው። ወንድሞቻቸው ካህናት ላይ፣ ወንድሞቻቸው ዲያቆናት ላይ በክህነት የሚመስሏቸው አባቶቻቸው ላይ ክህደት መፈጸማቸው ብቻ ነው የሚታያቸው። ሜሌክ ክህደት ፈጸመ። መጨረሻው ግን በክህደት የሰበሰበውን ሀብትና ንብረቱን አጥቶ ተመልከቱ፣ ጎዳና ላይ ወጥቶ የከፋ ሞት ነው የሞተው። ስለዚህ እንዲህ አይነት ክህደት የትኛውም ተመልከቱ፣ የትኛውም ማዕረግ ላይ ብንደርስ፣ የትኛውም የስልጣን ማማ ላይ ብንደርስ እንዲህ አይነት ክህደት በህይወታችን ውስጥ በኑሯችን ውስጥ ካለ ኦርቶዶክሳዊ ሰው እንዳንሆን እንቅፋት ያደርገናል። እኔ በጊዜ ነው ማሰብ ያለባቸው። የሜሌክን መንገድ የመረጡ ሰዎች ሜሌክን የሚልቁ ዘመዶቻችን፣ ወገኖቻችን ጊዜው ሳይረፍት ዘመኑ ሳይረድ ኦርቶዶክሳዊነት ሰውነታቸውን አጥተው አጉል ከመሆናቸው በፊት ቆም ብሎ ማሰብ ግኖች። ይህ በተቋም ደረጃ ነው። በእኛ ህይወት ውስጥ ምን ያለው ግኖች? ስንቱ ላይ ክህደት ፈጽመናል። ስንቱን በክህደት አቁስለናል። ስንቱን በክህደት አውድመናል። ተመልከቱ። ስንቱ ወንድሞቻችንን ስንቱ ውለታ የዋሉልንን ስንቱ ዋጋ የከፈሉልንን እኛ ካደረግንላቸው በላይ ለኛ ስንት ይሆኑልን ወንድሞቻችንን እህቶቻችን ላይ ክህደት ፈጽመን ህይወታቸውን ያጨለመን ህይወታቸውን ያበላሸን ብዙ ሰዎች አለን። የሚያዋጣን ኦርቶዶክሳዊ ሰው መሆን ነው። ዋጋ ያስከፍላል። ዛሬ አለመድረሱን አይደለም። ዛሬ ባለስልጣናትን ተጠጋን ብለን፣ ዛሬ ሹማምንትን አወቅን ብለን፣ ዛሬ ጊዜ የፈቀደላቸውን ዘመን የሆነላቸውን ሰዎች ተጠጋን አሉን ብለን ወንድሞቻችንን ጓደኞቻችንን የምናሳቅቅ የምናሸማቅቅ ኑሯቸውን ህይወታቸውን ያመሰቃቀል የምናመሰቃቀል በእነዚህ ወንድሞቻችን ክህደት የምንፈጽም ሰዎች ወገኖቼ የሜሌክ ላይ የወረደው ሰይፍ አሁንም እንደቆመ ነው። እንደቆመ ነው። እዚህ የሚሻለን የሚያዋጣን በሃይማኖት መኖር ነው። ምክንያቱም እውነት እንደሆነ አትቀየርም። እውነት እንደሆነ አትለወጥም። ለጊዜው የመነመነች ሊመስለን ይችላል። ሐሰት ተደጋግሞ ሲነገር እውነት መስሎ ተሰምቶ ሊሆን ይችላል። የጊዜ ጉዳይ ነው። የዘመን ጉዳይ ነው። የእውነት አምላክ እግዚአብሔር ያን እውነት ሲገልጥ በዛ እውነት ፊት መቆም የሚችል የለም። ለዚህ ነው ቅዱስ ዮሐንስ አፈወርቅ ዓለም እውነትን ማጥፋት አትችልም፣ ነገር ግን በሐሰት ብዛት እውነትን ሰውራ እውነተኛ መንገድ የትኛው እንደሆነ ግራ እንዲጋባ ታደርጋለች ነው ያለው። እውነት ነው። ይሄ ነው ሶስተኛው የኦርቶዶክሳዊ ሰው እንዳይሆን እንቅፋት የሚሆነው የመንፈሳዊነት መላላት፣ በመንፈሳዊ ሕይወት መድከም፣ መዛል ነው አንዱ። ይሄ በተለይ በዚህ በቴክኖሎጂው በማህበራዊ ሚዲያ
እለት እንግዲህ የምታውቁት ነው ማህበራዊ ሚዲያው ቴክኖሎጂው እለት የውክቢያ ህይወት ነው ተመልከቱ። እዛ የሚበከሉ ብክሎች ደግሞ የነፍስ አይናችን ይጋርደዋል ተመልከቱ። ያቺ የነፍስ አይን እየተጋረደ ስትሄድ ከጾሙ ከጸሎቱ ከስግደቱ ከመንፈሳዊነቱ እየራቅን ያን እያጣን ስንመጣ በመንፈሳዊ ህይወታችን እየደከመን በመንፈሳዊ ህይወታችን እየዛልን እንመጣለን ማለት ነው። የመንፈሳዊ ዝለት ተመልከቱ። የመንፈሳዊ ህይወት ዝለት በመንፈሳዊ ህይወት መድቀቅ ፍጻሜው በነገራችን የሃይማኖት ድቀትን ያመጣል። በሃይማኖት መውደቅን ያመጣል። ሰው መንፈሳዊ ህይወቱ እየደከመ መንፈሳዊ ህይወቱ እየዛለ ሲመጣ ለዓለማዊና ለዓለማዊ አስተሳሰቦች እየተጋለጠ ይመጣል። ያን ሰዓት ራሱን ለመከራና ለችግር ያጋልጣል ማለት ነው። ይሄ ሶስተኛው። አራተኛው የኦርቶዶክሳዊ ሰው ፈተናው መከፋፈልና የማህበረ ፖለቲካ ተጽዕኖ በዚህ ዘመን ማለት ነው። በተለይ በቤተክርስቲያን አንድነት ውስጥ የሚነሱ የዘር የጎሳ የፖለቲካ አስተሳሰብ ተመልከቱ። ያን መሰረት ያደረገ ልዩነት መከፋፈል ያቺን ጉባኤያዊቷን ቤተክርስቲያን አንዲት ምንላትን ቤተክርስቲያን ይከፍላታል ወገኖች። ይህን እያየነውና እያስተናገድነው ያለው ተመልከቱ። በታሪክም ይህንን ነው ተመልከቱ። ቤተክርስቲያንን በጣም የጎዳት በነገራችን ላይ ቤተክርስቲያንን ሁሉ ጊዜ በታሪክም ቢሆን ተመልከቱ ቤተክርስቲያንን ከውጭ ጠላት ይልቅ በጣም የጎዳት የውስጥ መከፋፈል ነው ነገራችን። ይሄ ለውጭኛው ኃይል እጅ ሆነዋል፣ መወጣጫ ያደርገዋል ማለት ነው። ስለዚህ ክርስቲያን ሆኑ ኦርቶዶክሳዊ ሆኑ በጎጥ በመንደር በሰፈር በአጥንትና በጉልጥምት የሚከፋፈል ከሆነ ያ ኦርቶዶክሳዊ ሰውነቱን ነው የሚያጣው ማለት ነው። ኦርቶዶክሳዊ ሰው መሆኑን ነው የሚነሳው ማለት ነው። ይሄ ደግሞ በዚህ ዘመን የነገሰበት ዘመን ነው። የተንሰራፋበት ዘመን ነው። በእኛ እኮ ብቻ አይደለም ተመልከቱ። የውስጥ መከፋፈል ተመልከቱ። የቤተክርስቲያን መከፋፈል እንዴት ቤተክርስቲያንን እንደሚጎዳት እኮ የዩክሬንና የራሻን ጦርነት እኮ ማስታወስ ይቻላል ተመልከቱ። ዩክሬንና ራሻ በገቡት የፖለቲካ ጦርነት የተነሳ የዩክሬን ኦርቶዶክስ ቤተክርስቲያን እኮ ለሁለት ነው የተሰነጠቀችው በአሁኑ ሰዓት። ግማሾቹ አይ እኛ ሰማያውያን ዜጎች ነን ሐዋርያዊ ክህነታችንን ጠብቀን በራሻ ኦርቶዶክስ ቤተክርስቲያን መንበር ስር ያለ ነው ያን ጠብቀን ሐዋርያዊ መንገዳችን ተከትለን እንሄዳለን የሚሉ አሉ። አይ እኛ ራሳችን የቻለን ነው ስለዚህ ራሻ ሀገራችንን ወቅታለች ለሀገራችን መቆም አለብን የሚሉ ደግሞ ወገኖች ተፈጠሩ። የዩክሬን ቤተክርስቲያንን ለሁለት ሰነጠቃት ተመልከቱ። ከዚህ ከመንግስት ጋር የወገኑት አካል ሌሎችን የሚያሳድዱ ተመልከቱ፣ የሚያሳስሩ። ያ ብቻ እኮ አይደለም የተፈጸመው ተመልከቱ። በአገር ክደት ወንጀል እንዲከሰሱ ጭምር የሆኑት ነው። አንድ አባት ዜግነታቸው ተነጥቆ በአገር ክደት ወንጀል ተከሰው እስር ቤት ከወደቁ በላይ የ74 አዛውንት ናቸው። መጨረሻ ላይ በራሻና በዩክሬን መካከል የምርኮ ልውውጥ ሲደረግ እሳቸውም እንደ ምርኮ ልውውጥ ሆነው ወደ ራሻ ነው የተሻገሩት ተመልከቱ። ይሄ የክፍፍል ውጤት ነው። ይሄን በእኛ ቤተክርስቲያንም አይተነዋል። ሁሉ ጊዜ ወገኖች እኔ ጦርነት ሲመጣ ፈራለሁ፣ እሰጋለሁ። በቤተክርስቲያን ታሪክም ሆነ በዓለም ታሪክ ሁሉ ጊዜ ጦርነት አብሮት ይዞት የሚመጣው ስንጥቅ አለ፣ ክፍፍል አለ። ይሄ ዘመናችን ፈተና ነው። አንዱ ኦርቶዶክሳዊ ሰው እንዳንሆን በኦርቶዶክሳዊ ሰውነታችን ሰማያዊ ዜግነታችን ኦርቶዶክሳዊ ማንነታችን ጠብቀን እንዳንቆምና ተስፋ ምናደርጋትን መንግስተ ሰማይ እንዳንወርስ እንቅፋት የሚሆነን ይሄኛው ነው። ሌላኛው የስጋ ፍቃድና
የባህል መቅለጥ ነው። ኦርቶዶክሳዊ ስነ ምግባርና ንጽህና የሚያቃልሉ ሱሶች፣ የዝሙት ባህሎችና ዓለማውያንና ኖሮች ተመልከቱ ግለሰቡን ከቅዱስ ቁርባንና ወይም ከሌሎቹ ሚስጥራት ሁሉ ስለሚያርቀው ኦርቶዶክሳዊ ሰውነትን ይነሳዋል። ለዚህ ነው ቅዱስ ይስሐቅ ሶርያዊ ቅዱስ ይስሐቅ እንዲህ ያለው ስጋህን ከነፍስ በላይ ካስቀደምከው የንጉሥን ልጅ ለአገልጋይ እንዳስገዛው ይቆጠራል ይላል። ተመልከቱ ስጋህን ለምን አለ? ስጋህን ከነፍስ በላይ ካስቀደምከው የንጉሥን ልጅ ለአገልጋይ እንዳስገዛው ይቆጠራል ማለት ነው። ፍቃደ ስጋችንን ለፍቃደ ነፍሳችን ማስገዛት ሲገባን ፍቃደ ነፍሳችንን ለፍቃደ ስጋችን ምናስገዛ ከሆነ ግን ይህም ትልቁ ፈተና ነው። አንዱ ኦርቶዶክሳዊ ሰው የሚፈተንበት መንገድ ይሄ ጭምር ነው ማለት ነው። ስለዚህ ኦርቶዶክሳዊ ሰው በዚህ ዘመን ኦርቶዶክሳዊ ሰው እንዳይሆን እየገጠሙት ካሉት ፈተናዎች ዋናዎቹ እነዚህ ናቸው ማለት ነው። ስለዚህ ዛሬ ሰዓትም ስለሄደ መቋጨት አልቻለም። በሚቀጥለው ሳምንት እንቋጫለን ማለት ነው። የቀረን አንድ ጉዳይ ነው ማለት ነው። ስለዚህ አሁን ኦርቶዶክሳዊ ሰው የሚገጥሙትን ፈተናዎች ነው ያየነው። ስለዚህ በሚቀጥለው ሳምንት ኦርቶዶክሳዊ ሰው የመሆን ተግባራዊ መንገዶች እንዴት ነው ኦርቶዶክሳዊ ሰው መሆን የሚቻለው፣ እነዚህን ፈተናዎች አልፎ እንዴት ኦርቶዶክሳዊ ሰው መሆን ይቻላል የሚሉትን 5 ነጥቦች አይተን የሚቀጥለው ሳምንት እንጠቀልላለን። የሚስጥር ባለቤት እግዚአብሔር አምላክ ምስጢሩን ለሁላችንም ይግለጥልን።